የሚያስቅ ነገር አይደለም። ኧረ እኔ አጎቷል ልትባክሽ እኔማ አይደለም ማለት ተመሽ ተራሽ ተጃለሽ እንዴ ሰው ድሮም እኮ እዚህ የሚመጣ ሰው አደረኩት ያለሽ ወይ ሌላ ሰው ፈልገን የምናመጣው ነው። እዚህ አንቺ ሌየር ነው አትያዝም እንዴ ለቤቢ አሁን እኔ ምግብ ልሰራልሽ በኪችን ገብቼ ምን ችግር አለ? ወንዶች ይቆጠራ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን። ክብሩ ይስፋ ለመድኃኒዓለም። ይኸው እንግዲህ ዛሬ ብቻዬን መጥቻለሁ። እሙም ስለሄደች ወደ ገዳም ስለሄደች እናንተም በሰላም እንድትገባ ጸሎት አድርጉላት። እኛ ሶስታችን ነው ያለን ሲቀቆረጥ ከዲ እንዴ አረ ለቁጭ አይነ ብረት ተጣጣለ አማ ሲቀቆረጥ ቢያንዳ ቆረጥ ከዲ የምትከ ነገራም አዎ እንዴ ወጥ ከይጨረታ ያምሻ አላም ምንስ አረተ ሲቀቆረጥ ማናገመር ያለብኝ ተደውሎልኛል እና ውድ ቤተሰቦቼ እንግዲህ አንዴ አማርኛ ነው ቆርጥ እኔ እየጠየቁ ያው እየሰራው ነው ቆይዶ እና ማለት አወራ የሚለቀቅ ነው እና የሚለቀቅ ተረቀው ትኬት ቆረጥ ድብ ጠይቄ ነበር። እንግዲህ ዛሬ ብቻችን መተና እንደምታውን እንግዲህ ያው እኔ ብቻዬን ነኝ። እንግዲህ እናንተም ሰብስክራይብ እያደረጋችሁ እንዴ አንቺ ትኬት ቆረጥልኝ ምናምን ብዬ ነበር ጠይቄያለሁ። ትኬት ቆረጥልኝ ማለት ምን ማለት ለር ነው ነገ ተደውሎልኝ ነገ ታልመጣች ነገ ታርገባች ተብያለሁ። ለር ነው ማለት ነገ ጠለና አገሬ ትኬት ቆረጥ ጤነኛ አይደለሽም። ታዲያ አንተ ተሻላለህ ብዬ ነው እንጂ ምንም አላውቀውም። ሽብር እየሰራው ነው። አንዴ ቪዲዮ ተወጪልኝ ወይ ግቢ በስራታው ወይ ውጪ ታሙኝ ዛሬም መዳደብኝ ራስ ምታት ምን ሆነሽ ነው? አገላ አንቺ ቪዲዮ እየሰራው እኮ ነው ሽብር። ምን አንቺ ምን ነብሰራት አትዝራልት ነው ወገቤ ጠይቄ እኔን ሳትፈጥም አንተ ቪዲዮ ትሰራለህ ተነድ አሁን ሽብር ቪዲዮ እየሰራው ነው። አንዴ ወይ ተነሽልኝ ወይ ወጭ ብለሽ ትኬት ተቆርጠልኝ አልቆርጠልኝ ምሽ ንገረኝ እና ያወጣላል። የምን ትኬት ትግዳለ ነው አገሬ ነው ረባክሽ ዳለር ነው ትላለኝ ምን ይሰፈተን እና ውድ ቤተሰቦች ሽብር ምን ሆነሽ ነው? ስለሰራት ያጅ እንጂ ራሳችሁ በእናትሽ ቪዲዮ እየሰራው ነው። ምን አንደኛ ማርያም ምን ትኬት ቆረጥልኝ ምናምን ብዬ ነው የምን ትኬት ነው? እኔ ሳታስረጅኝ ዝም ብሎ ትኬት ቆረጥልኝ አለ እንዴ? ትግዳለ አገሬ ነው በቃ ከሌላለው የድሮንቴያ ገጠር እና ቆይሽ እና አረና ልትጣልሽና የተሄጃለሽ እንጂ አሁን እኔ እዚህ ጋር የምትሄጂ አደረ ቤቱን እኮ ለራስሽ ማደረ ይሰጥሽ እና አንተ ወንድም ነኝ የምትለኝ እኔ ላንተ ደግሞ አይደለም አንቺ እህትነሽ ብላ ነው አልጠላሽ ሄዲ። ምክንያቱም እኔ እያየሽው ብዙ ስራ አለብኝ። አንቺ ማለት ለቤቢ ጧት ማን ሊሰራለት ነው? እኔ ልሰራለት ነው? ምን ችግር አለ? ወንዶች እየሰሩ አታውሪ በእናትሽ ምን ችግር አለ? ይነግራል ታስመርጠዋል ምግብ የሚቆጠርለት ጧት እየተነሳ 11 ሰዓት እየተነሳ ተቆጠረታል ግዴታ ነው። አረ ሽብር በእናትሽ ቪዲዮ እየሰራው ነው። አሁን እዚህ እንትናት አታነጂ እናሰልብኝ ድምት የመቤት ገዳም ዳለች እንደምታውቂው ገዳም ዳለች። አሁን ቤቱን ጥለሽ ልሂድ ምት ወይ ቀደም ሳትሄድ ለርኗቲም እንደ አላወኩም ማለት ስልክ ተደውሎልክ ነው ተደውሎት ያለሽ እንደ ወይ ሌላ ሰው ፈልገን የምናመጣው ነው። እዚህ አንቺ ለርኗት ያዝም እንደ ለቤቢ አሁን እኔ ምግብ ልሰራልሽ በኪችን ገብቼ ምን ችግር አለ? ወንዶች ይቆጠራ እንኳን ወንድ አላም በእናትሽ ደግሞ እንደዚህ ሊኪች ልግባል ምን ችግር አለ? ጧት በቃ ታማርጣለህ ምንድነው የሚቆጠር ሌላ ወሬ ያወራክ ይኸውልሽ ቀደም ነበር ሜዳ እኔ ተመድ እኔ አላውቀውም ቦታው የት እንደሚቆረጥ ቦታው እንገናኛ እኔ ቆርጫ ሌላ በዛው ቀደም ነበር ማለት ነበር እኔ አላወኩም በቁም ነግራት ነበር ወይ ቀደም ሳትሄድ ነበር ገዳም ሳትሄድ እኔ ዳር ነው አገር የሚባል አሁን ልዳል እንዴ ዝም ብሎ በኩንዱን ያላሰውኩበትማ በቃ ሽብር አሁን እናቱን ጣልሽና ትሄጃለሽ ነው ይስተምና ሌላ አላወቀችም የምትመጣበት ሰዓት ሌላ አላወቀችም ጠበል እየተጠመቀች ነው ገዳም ለማጣሽ ነው ትይሽ ሀብታሙስ አምሳው መላን ሀዲሮን ሰጣ አደራ ተቀበለሽ እኔ ታደራሽን ማጥፋጭ ድሮም እኮ ሰው አይወጣላትም እኮ
እኔ ሰው ነኝ እኔ እህቷ ነኝ አይባልም። ሰው ድሮም እኮ እዚህ የሚመጣ ሰው አይወጣም። መናመነው ነው የሚጠራቀም መናመነው ነው የሚመጣ እንደምን ሰው አይወጣም። መና አይባልም። ክንድ አተሳሳት። አሁን እሺ ብር ቆይ እጂ አንድ ቪዲዮ ልስራለች። መና እኔ መና አመሰግናለሁ። ማን ሆነሽ ማን ሆነልኝ ያለሽ እንጂ እኔ ችግር ተፈጥሮ እንደውም ቢሆን ክንዱ ምን ችግር ታለ አንቺ ችግር ታለ አንቺ ላንቺ ብቻ የሚደወል ለኔ የማይደወል ወይ ባታነሳት ትችላለህ። ስልክ አንተ ብታስካ ታነሳ ስራ ላይ በዛ እኔ የስራ ስልክ ነው አነሳለሁ። እናቴ ያታማኝ በስልኩ አታማኝ የስራ ስልክ ነው ነገ ጠዋት መግባት ይታመማል ምናምን ስለዚህ አራ የለም ነው የተው ስትመጭ ትደርሽበታለች አሉኝ። ወንድ ተሰራበሽ ነው ያልኩት ያሙኝ ተኝቻል እንዲያገኘኝ ሽበራውን ቪዲዮ ልስራበት ተረሽሽ እና እጅ ተረሻ ምን ብትጂ እኔ ሌላ ሰው አላመጣም እንዴ አንድ ኮሰስ ያለ ማንጣሳ እንደምን ባሬ ማደራ አላውጣት እንጂ እንታስረክብልኝ ሽብራ አሁን ተረሽ በእናትሽ ሂጂ ጠረግበያ እኔ ምን አገባኝ የማትጠረጊ ለለምንሽ ነው በሞቴ ቀጥስስል ምን አልከልሽ ነው አይ ያ እና በሞቴ ሽብርዬ በሞቴ ምናምን እንደልሽ ገበይ ምናምን አይባል እና ማለሽ አንቺ ቃልሽን ታልጠበቅሽ ይጥርግበው ምንድነው ምን ችግር ተፈጥሮ ሽብርዬ ምናምን ችግር አንቺ ችግሩ ለኔ ጠፍተኝ አሁን እዛ ችግር አንድ ቤት እያደረ ችግሩ እየቅሎን እንደው ሌላ ሰው ደውሎ ሊላር ነው የምለሻት በቤተሰብ አታማኝሽ አሁን እንጂ እኮ አልኩሽ ፈቅድ ብልና ትኬት መቆርጥ ነኝ ያሲኒ ትኬት መቆርጥ ምን ስለሆንሽ እንደኔ ብላ ወንድም ያለ አሁን እሺ በር ቪዲዮ ልሰራ ነው እጂ ትኬት ቆርጠኛ ቃል ግባልኝ ትኬት ቆርጠኛ ዛሬ ማለት ነገ ለመድ ማለት እንደደሚና ፍላችሁ ፓሙኝ ለክቶ እሺ በር አሁን አንዴት እንደሽ ቪዲዮ እየሰራው ነው እነሳዳል ቃል ግባልኝ እነሳል ልድል እኔ አዝያ አይደል አይ አግሪሽውና እኮ ግረሽ ዛሬ ነው ግረሽ ቤቢ ሳይመጣ ነው ቢመጣ ነገ ተነሹ ልትይ ዛሬ ቢመጣ ምን ነው ዛሬ ነገር አቆም ሳልነግረው እንታርገም የሚያስቅ ነገር አይደለም። ኧረ እኔ አጎቷል ልትባክሽ እኔማ ታሪደው ተባሽ ተራሽ ተጃለሽ እንዴ እኔ አጎቱ ደና ልሆንለት እንጂ ማለት ነው አንቀባረረ ነው ማኖረው ምግብ ነው ምን ለሁለት አንድ 3-4 ቀን ብቆይ ነው ከዚህ በኋላ ተዛው ወዲያ ተመጣጣች ተስማ ተመጣጣች ወይ አሙስ ፈላድ ነገ አሙስ አርብ ነው የምትመጣ አይናማ እናት አለች ትመጣለታለች ማ ጠፋል እና እንደ እናት አለ እንዴ አሁን እጂ ሽበ እንደ እናት ማለት ምን ሞኛት ብር ልስጥሽ እናት ሄጀልሽ ብር ልስጥሽ መሳፈሪ ማርዋና ግን ይሁን አንተንሽ ሲጀመር መቤት መጠበቅ ነበር ቅዳሜ ወይ ዓርብ ትመጣለህ አለኝ ጠዋት እየተነሳ አሻው ስንት ብር ነው የምሰጥሽ መሳፈር የሌሎን አንቺ ራስሽ ተብሎ ወላሽ ለምን አንቺ ብር ገብታለሁ እኛ ሀገር ለምሳሌ ምናምን ስንቹሽ ግን እኔ ካንቺ ነበር አለሽው ወጣሪ እንዴ አራስከም በእናትሽ አሰበጥኩ ማሽበማና እና አንተ ሲከራ ቆርጥኝ ማለት አረሽ ብር በእናትሽ ቪዲዮ እየሰራው ነው። አንዴ ተረሻታናጂ እኔ ደግሞ ቆርጥልሽ ምን ትገበረ ተረሽ በእናትሽ አሁን ይሄው ሂጃብ ነገርማ
ብላ ብዬ በጣም ውስጥ የተሰማኝ አንተ ሳይሆን ቤት ሰላስራ እንዴት አድርጌ ቆይ ልጅ እያለ ማለት ልጅ ያለበት ቤት እንዴት አድርጌ ጨክኝ ተጨክኝ ወይስ አይደለም ብዬ ነው እንጂ በጣም ታደርገው እንዴ ተናደሃል የተሰደው ከደሰረው ነበር እኔ ወንድ ሊባል ነው እንደ ባድ ይሆናል ያልከኝ እንደ ሌላ ማለት ነው አንተ ወንድ ምን ይመትነኝ አይደል እኔም ይሆነኝ ለማንኛውም አውቀን ሳራውልህ ባለፈው ምንድን ያረከኝ ፍራንክ አድርገኝ ያስለቅሰኛል እና ማንኛውም አመሰግናለን ካበር ልሰድብሽ ነበር ብር ትላኔ አሁን እኮ ማርሽጫ መጥቼ እኮ ነው አመሰግናለሁ የማር ብር ነው አይሽ ከባድ ነው እነስ